ታሪካችን የሚጀምረው በበረሃዋማ በነዳጅ የበለጸገችው ሳውዲ አረቢያ ነው። በ1950ዎቹ አጋማሽ የዓለምን ፖለቲካ በሁለት ጎራ ተከፍሎ በነበረበት ወቅት በሪያድ ከተማ አንድ ሕፃን ተወለደ። ስሙም ኦስማን ይባላል። ትርጉሙም አንበሳ ማለት ነው። ይህ ሕፃን ወደፊት የዓለም ካርታና ደህንነት መዋቅር ይለውጣል ብሎ ማንም ያስብ አልነበረም። ያደገውም በቅንጦትና በሀብት መካከል ቢሆንም ውስጥ ግን ገና በልጅነቱ ለየት ያለ ስሜት ያሳድር ነበር። ቤተሰቡ በሳውዲ ንጉሥ ቤተሰብ ዘንድ እጅግ የተከበሩና የቅርብ ወዳጆች ነበሩ። ይህ ቅርበትም ለወደፊት ስልጣን ተጽዕኖ መሰረት የጣለለት የመጀመሪያ እርምጃም ነበር። ኦስማን በቤተሰቡ ውስጥ ካሉ ልጆች ሁሉ ቁጥብና ለሃይማኖት ስርዓቶች ቀናኢ በመሆን ይታወቅ ነበር። የኦስማን አባት መሐመድ ቢን አውድ ቢን ላደን ከየመን የመጡ ድሃ ስደተኞች ነበሩ። ነገር ግን በጠንካራ ስራቸው የሳውዲ ቢን ላደን ግሩፕን የተባሉ ግዙፍ የኮንስትራክሽን ድርጅትን መሰረቱ። መሐመድ ቢን ላደን በሳውዲ አረቢያ የሚገኙ ታላላቅ መስጊዶችና ቤተ መንግስቶች በመገንባት እድል አግኝተው ነበር። በዚህ ምክንያት ቤተሰቡ በአጭር ጊዜ ውስጥ በቢሊዮን የሚቆጠር ዶላር ባለቤትም ሆነ። ኦስማን በዚህ የገንዘብ ክምር ቢወለድም አባቱ ግን እጅግ ጥብቅና ሃይማኖተኛ ሰው ነበሩ። ይህ የአባትየው ስብዕና በኦስማን ላይ የማይፋቅ አሻራ ጥሎ አልፏል። አባቱ በሞቱ ጊዜ ኦስማን የ10 ዓመት ልጅ የነበረ ሲሆን የደረሰው የሀብት ድርሻም ገና በወጣትነቱ ሚሊዮነር አድርጎት ነበር። ይህ ሀብት ነው እንግዲህ ለወደፊት የሽብር መረብ መገንቢያ ሆነው። ኦስማ ከ50 በላይ ወንድሞችና እህቶች ነበሩት። እርሱ የአባቱ 17ኛ ልጅ ሲሆን እናቱ ሐሚዳ አልአታስ ትባላለች። ኦስማ በልጅነቱ እጅግ አይናፋርና ጭምትና ዝምተኛ እንደነበረ ይነገራል። ከሌሎች ወንድሞቹ በተለየ መልኩ ወደ ምዕራባዊ ስልጣኔ ከመሳብ ይልቅ ወደ መንፈሳዊ ሕይወት ያዘነብል ነበር። በትምህርት ቤት ቆይታውም በጣም ጎበዝ ተማሪ የነበረ ሲሆን በተለይም የሥነ ጽሑፍና በሃይማኖት ትምህርቶች ውጤቱ ከፍተኛ ነበር። በልጅነቱ ፈረስ መጋለብና ተፈጥሮን ማድነቅ ይወድ ነበር። ይህ ዝምተኛው ልጅ ግን ውስጡ እሳተ ገሞራ ይዞ እያደገ ነበር። እናቱ ሶርያዊት በመሆኗ በቤተሰቡ ውስጥ የባሪያው ልጅ እየተባለ ይገለል እንደነበርና አንዳንዶች ይናገራሉ። ይህ የሥነ ልቦና ጫና ለወደፊት አመፀኝነቱ መንስኤ ሳይሆን አይቀርም። ኦስማ ትምህርቱን በታዋቂ የኪንግ አብዱልአዚዝ ዩኒቨርሲቲ ተከታትሏል። እዚያም በኢኮኖሚክስና በቢዝነስ አስተዳደር ዘርፍ ትምህርቱን ቀጥሏል። በዩኒቨርሲቲ ቆይታው ነው እንግዲህ የአክራሪ አስተሳሰብ ዘሮችን በውስጡ መብቀል የጀመሩት። በወቅቱ የታወቁ የሃይማኖት መምህራን ተጽዕኖ ስር ወደቀ። በተለይም የአብዱላህ አዛም የተባሉ ፍልስጤማዊ መምህር የኦስማን አስተሳሰብን ሙሉ በሙሉ ቀየሩት። ምዕራባዊውን ስርዓት የእስልምና ጠላት እንደሆነና ሙስሊም መነሳት እንዳለባቸው የሚሰብኩ ትምህርቶችን ማስተማር ጀመሩ። የሙስሊም ወንድማማቾች ሙስሊም ብራዘርስ ሁድ ንቅናቄ አባላትም በቅርብ ማነጋገር የጀመረው በዚህ ወቅት ነበር። የዩኒቨርሲቲ ቆይታው ሳይንሳዊ ዕውቀት ብቻ ሳይሆን ፖለቲካን ቁጣን ጭምር አላብሶታል። በ1979 የዓለም ታሪክ የተቀየረበት ዓመት ነው። ሶቪየት ኅብረት አፍጋኒስታንን ወረረች። ይህ ዜና ለወጣቱ ኦስማን ትልቅ ጥሪ ነበር። በወቅቱ የነበረው ሀብትና ቅንጦት ትቶ ወደ ፓኪስታንና አፍጋኒስታን ድንበር ተጓዘ። በመጀመሪያ ላይ የሄደው በገንዘብና በቁሳቁስ ለመርዳት ነበር። የአባቱ የኮንስትራክሽን መሳሪያዎች ወደ አፍጋኒስታን እንዲገቡ በማድረግ ዋሻዎችና መንገዶች መገንባት ጀመረ። ይህ ጉዞ ከቢዝነስ ሰውነት ወደ ተዋጊነት የተቀየረበት ትልቁ ምዕራፍ ሆነ። በዚያ ወቅት መክታብ አልኪድማት የተባለ ድርጅት በማቋቋም ከመላው ዓለም የሚመጡ ሙጂኖችን ማስተናገድ ጀመረ። ይህ ስራው በአረብ ዓለም ዘንድ ትልቅ ክብርና ዝና አጎናጸፈው። በአፍጋኒስታን ተራሮች ላይ ኦስማን አዲስ ዓለምን አገኘ። በሶቪየት ቀይ ጦር ላይ የሚዘምቱትን ሙጃሂዲኖችን ማደራጀትን ጀመረ። የራሱን ካምፕ መሰረተ። ይህም ካምፕ አልቃይዳ ወይም መሰረቱ ተብሎ ተጠራ። በወቅቱ አሜሪካና ሳውዲ አረቢያ ሶቪየትን ለመምታት ለእነዚህ ተዋጊዎች ድጋፍ ያደርጉ ነበር። ኦስማ በጦር ግንባር ላይ በጀግንነት ሲዋጋ ታየ። በጃጂ ጦርነት ላይ ያሳየው ጽናት ብዙዎችን ዘንድ ዝናን አተረፈለት። አሁን ኦስማ ተራ ሀብታም ሳይሆን
የበረሃው አንበሳ ተብሎ መጠራት ጀመረ። በጦርነት ሜዳ ላይ ቁስለኛ ተዋጊዎችን በራሱ መኪና ወደ ሆስፒታል በመውሰድና ለቤተሰቦቻቸው ገንዘብ በመስጠት ተወዳጅነቱን አጠናከረ። ሶቪየት ህብረት ከአፍጋኒስታን ስትወጣ ኦስማን አዲስ ራዕይ ሰነቀ። ጦርነቱ በዚያው እንዲያበቃ አልፈለገም። በ1988 አካባቢ አልቃይዳ በይፋ እንደ ዓለም አቀፍ ድርጅትን መሰረተው። ዓላማው በየትኛው የዓለም ክፍል የእስልምና ጠላቶች የሚላቸውን መዋጋት ነበር። ይህ ድርጅት ጥብቅ የሆነና መዋቅርና ምስጢራዊ አሰራር ነበረው። ኦስማ የአባቱ የቢዝነስ ጥበብ ተጠቅሞ ድርጅቱን በገንዘብና በሰው ኃይል አጠናከረው። አሁን ከሩሲያ ፊት ለፊት ወደ አሜሪካን መዞር ጀመረ። የአልቃይዳ አባላትም ለእርሱ ያላቸው ታማኝነት እጅግ የላቀ ነበር። እያንዳንዱን አባል በሞትና በሕይወት ኦስማን ለመከተል ቃል ይገባ ነበር። ከአፍጋኒስታን ጦርነት በኋላ ኦስማን እንደ ጀግና ወደ ሳውዲ አረቢያ ተመለሰ። ሆኖም ግን ከሳውዲ መንግስት ጋር ቅራኔ ውስጥ መግባት ጀመረ። በ1990 ኢራቅ ኩዌትን ስትወር ሳውዲ አረቢያ የአሜሪካ ጦር መሬቷ ላይ እንዲሰፍር ፈቀደች። ይህ ለኦስማን ትልቅ ቁጣንን ፈጠረ። የቅዱሳን መሬቶችን በካሃዲዎች ረከሱ በማለት መንግስትን በይፋ ተቸ። ንጉሳዊ ቤተሰቡን የአሜሪካ ተላላኪ ብሎም ጠራቸው። በዚህ ምክንያት ከቤተሰቡና ከመንግስት ጋር ያለው ግንኙነት ተቋረጠ። መንግስትም የቢዝነስ ስራዎችን አገደ። ቤተሰቦቹም ከኦስማን እንዲርቁ ጫና ተደረገባቸው። ይህ ኦስማንን ወደ አክራሪነት ይበልጥ ገፋው። የሳውዲ መንግስት ፓስፖርትን ቀማው። በመጨረሻም በ1991 አገሩ ጥሎ እንዲወጣ ተደረገ። ኦስማ ፊቱን ወደ አፍሪካና ወደ ሱዳን አዞረ። በሱዳን በነበረበት ቆይታ ግዙፍ የግብርናና የኮንስትራክሽን ስራዎችን እያከናወነ ድርጅትን ማጠናከሩን ቀጠለ። በዚያም አዳዲስ ተከታዮች ማፍራትና የስልጠና ካምፖችን መገንባት ጀመረ። አሜሪካ በሱዳን ላይ ጫና ማሳደር ስትጀምር የሱዳን መንግስት ኦስማንን እንዲወጣ ጠየቀው። ኦስማ እንደገና ወደ ቀድሞ ቤቱ ወደ አፍጋኒስታን ተራሮች ተመለሰ። ሱዳን በነበረበት ወቅትም በርካታ የግድያ ሙከራዎች ተደርገውበት በተአምር ተርፏል። ይህም በአላህ ጥበቃ ስር ነኝ የሚል እምነት እንዲያሳደር አደረገው። አፍጋኒስታን በታሊባን ቁጥጥር ስር በወደቀችበት ወቅት ኦስማን እዚያው ደረሰ። የታሊባን መሪ ሙላህ ኦማር ለኦስማን ጥበቃና መጠለያ ሰጡት። ኦስማንም ለታሊባን የገንዘብና የወታደራዊ ድጋፍ ማድረግ ጀመረ። እዚህ ሆነ ነበር በአሜሪካ ላይ ጂሃድ ወይም ቅዱስ ጦርነት ያወጀው። በ1996 እና በ1998 ባወጣቸው መግለጫዎቹ አሜሪካንን በየትኛው የዓለም ክፍል መገደል የሃይማኖት ግዴታ ነው ብሎ አወጀ። አሁን ዓለም አቀፍ ስጋት መሆኑ በይፋ ታወቀ። በአፍጋኒስታን በረሃዎች ውስጥ የሰለጠኑ ተዋጊዎች ወደ የተለያዩ የዓለም ሀገራት ተልከው ጥቃት ማቀድ ጀመሩ። ንግግሩ ወደ ተግባር መቀየር ጀመረ። በ1998 በኬንያና በታንዛኒያ የሚገኙ የአሜሪካ ኤምባሲዎች ላይ ከፍተኛ የቦምብ ፍንዳታ ደረሰ። በመቶዎች የሚቆጠሩ ሰዎች አለቁ። ኤፍቢአይ ኦሳማን በቁንጮ ተፈላጊነት መዝገብ ላይ አሰፈረው። በመቀጠልም በ2000 ዓመተ ምህረት በየመን ወደብ ላይ በነበረችው የዩኤስኤስ ኮል መርከብ ላይ ጥቃት ፈጸመ። ኦሳማ አሜሪካን በቀጥታ እየተገዳደረ ነበር። ስሙም በዓለም ዜናዎች ላይ በየቀኑ መነሳት ጀመረ። እነዚያ ጥቃቶች የአልቃይዳን አቅም ለዓለም ያስመሰከሩና አሜሪካን ክፉኛ ያስቆጡ ነበሩ። የኦሳማን ቢንላደን ትልቁና አስከፊው እቅድ መብሰል ጀመረ። 4 አውሮፕላኖችን በመጥለፍ የአሜሪካና የኢኮኖሚ የወታደራዊ ማዕከላት መምታት ጀመረ። ይህ እቅድም ለዓመታት በሚስጥር ሲዘጋጅ የቆየ ነበር። ኦሳማ ጥቃቱን የሚፈጽሙ ሰዎች በግል መርጦ አሰለጠነ። ዓላማውም አሜሪካን ማዋረድና በኢኮኖሚ ማዳከም ነበር። መስከረም 11 ቀን 2001 ሰፕተምበር 11 ዓለም በማታምነው ሁኔታ የኒውዮርክ መንትያ ህንፃዎች ሲፈርሱ ተመለከተች። ኦሳማ የዚህ ሁሉ መሐንዲስ ነበር። ይህ ጥቃት የዓለምን ታሪክ ለሁለት የከፈለ ትልቅ ክስተት ሆኖ ተመዘገበ። ጥቃቱን ተከትሎ አሜሪካ በሽብርተኝነት ላይ ጦርነት አወጀች። ጆርጅ ቡሽ ኦሳማንን በህይወት እፈልገዋለሁ አለ። ታሊባን ኦሳማንን አሳልፎ ለመስጠት ፈቃደኛ ባለመሆኑ
አሜሪካ አፍጋኒስታንን ወረረች። በቶራ ቦራ ተራራዎች ላይ ከባድ ጦርነት ተካሄደ። ኦሳማ ተከቦ የነበረ ቢሆንም በተአምር ከቦታው አመለጠ። ለብዙ ዓመታት የት እንዳለ ሳይታወቅ ጠፋ። ብዙዎቹ ሞቷል ብለው ቢገምቱም እርሱ ግን በሚስጥር ትዕዛዝ ማስተላለፉን ቀጠለ። አሜሪካም በቢንላደን ላይ የ25 ሚሊዮን ዶላር ሽልማት ለጠፈች። ኦሳማ ከአፍጋኒስታን ወጥቶ ወደ ፓኪስታን እንደገባ ተጠረጠረ። ለዓመታት በሚስጥር ቤቶችና በዋሻዎች ውስጥ ኖረ። ከውጭም ዓለም ጋር ያለው ግንኙነት በጣም ውስን ነበር። ኢንተርኔት ወይም ስልክ አይጠቀምም ነበር። መልእክቶቹ በሰው እጅ በሲዲና በጽሑፍ ይልክ ነበር። አሜሪካ እሱን ለማግኘት በቢሊዮን ዶላር አውጥታለች። ነገር ግን ኦሳማ ከደህንነት ተቋማት አይን ተሰውሮ መቆየት ቻለ። ይህ የድብብቆች ሕይወት ለ10 ዓመታት ያህል ቀጠለ። በእነዚህ ዓመታት ውስጥም አልቃይዳ በተለያዩ አገራት ቅርንጫፎችን እያበዛ መጣ። እውነታው ግን ኦሳማ በዋሻ ውስጥ ሳይሆን በፓኪስታን አቦታባድ ከተማ ውስጥ ባለ ትልቅ ግቢ ውስጥ ተደብቆ ነበር። ይህ ግቢ ከፓኪስታን ወታደራዊ አካዳሚ ጥቂት ኪሎ ሜትሮች ርቆ ላይ ይገኝ ነበር። እዚያም ከ3 ሚስቶቹ ከልጆች ጋር ይኖር ነበር። ግቢውም ረጅም ግንቦችና የሽቦ አጥሮች ነበሩት። ኦሳማ ለዓመታት ከግቢው ወጥቶ አያውቅም ነበር። በዚያው ግቢ ውስጥ ሰብል እያመረተና ልጆቹ እያስተማረ ይኖር ነበር። ምንም እንኳን ዓለም ቢፈልገውም እርሱ ግን በሰላማዊ ቤተሰብ ሕይወት ውስጥ ተሸሽጎ ነበር። የአሜሪካ የደህንነት ተቋም ሲአይኤ የኦሳማን መልእክተኛ በመከታተል ድብቅ ቦታውን ደረሰበት። አቡ አህመድ አልኩዌት የተባለው ሰው ወደ ግቢው ሲገባና ሲወጣ ታየ። አሜሪካውያን ግቢውን በሳተላይት መከታተል ጀመሩ። በግቢው ውስጥ ዘፔሰር ብለው የሰየሙትን ረጅም ሰው ሲንቀሳቀስ ተመለከቱ። ይህ ሰው ኦሳማ ለመሆኑ እርግጠኛ ባይሆንም እርምጃ ለመውሰድ ወሰኑ። ኦባማ ጥቃቱ እንዲፈጸም ትዕዛዝ ሰጠ። ለወራት የፈጀ ጥንቃቄ የተሞላበት ዝግጅት ተደረገ። ኦፕሬሽኑ ከመጀመሩ በፊት የአሜሪካ ልዩ ኃይሎች ኔቪ ሴልስ በሰሜን ካሮላይና በሚስጥር በተሰራ የአቡታባድ ግቢ አምሳያ ላይ ለሳምንታት ልምምድ አደረጉ። ፕሬዝዳንት ኦባማ ውሳኔውን ለማስተላለፍ እጅግ ተጨንቀው ነበር። ምክንያቱም ፓኪስታን ሳታውቅ የሚደረግ ወረራ ዲፕሎማሲያዊ ቀውስ ሊፈጥር ይችል ነበር። ሆኖም ግን ግንቦት 1 2011 ምሽት ላይ ትዕዛዙ ተላለፈ። ወታደሮቹ በራዳር የማይታዩ ስቴልዝ ሄሊኮፕተሮችን በመጠቀም ከፓኪስታን ድንበር ደረሱ። ወታደሮቹ በራዳር የማይታዩ ስቴልዝ ሄሊኮፕተሮችን በመጠቀም ከፓኪስታን ድንበር ተነሱ። በዋይት ሃውስ ውስጥ ኦባማ እና ሂላሪ ክሊንተን በጥቃቱ ቀጥታ ስርጭት ላይ አይናቸው ተክለው ይጠባበቁ ነበር። ይህች ሌሊት ለአሜሪካ የ10 ዓመታት ቁስል ፈውስ የምታገኝባት ወሳኝ ወቅት ነበረች። ከሌሊቱ 7 ሰዓት አካባቢ ሄሊኮፕተሮቹ አቡታባድ ደረሱ። አንደኛውን ሄሊኮፕተር በግቢው ግንብ ላይ ተመትቶ ሲከሰከስ ከፍተኛ ድንጋጤ ተፈጠረ። ሆኖም ወታደሮቹ ሳይደናገጡ ወደ ግቢው ዘለቁና ጥቃቱን ቀጠሉ። በህንፃው ውስጥ የነበረው ተኩስ የቢንላደን መልእክተኛው የኦሳማን ልጅ ካሊድን ተገደለ። በመጨረሻም ወታደሮቹ ወደ 3ኛው ፎቅ ወጡ። ኦሳማ በክፍሉ ውስጥ አንዷን ሚስቱ እንደ ከለላ ተጠቅሞ ለመደበቅ ሲሞክር በአሜሪካ ወታደሮች ሮበርት ኤኒል ጥይት ግንባሩ ላይ ተመታ። ኦሳማ ቢንላደን በደቂቃዎች ውስጥ ህይወቱን አለፈች። ወታደሮቹ የአስከሬኑን ፎቶ አንስተው ጂሮኒሞ ኢኬአይኤ ጠላት በውጊያ ተገድለዋል የሚል መልእክትን አስተላለፉ። ኦሳማ ከተገደለ በኋላ ወታደሮቹ አስከሬኑን ብቻ ይዘው አልሄዱም። በግቢው ውስጥ የነበሩ በርካታ ኮምፒውተሮችን፣ ሃርድ ድራይቨሮችንና የወረቀት ሰነዶችን ሰበሰቡ። እነዚህ ሰነዶች የአቦታባድ መዝገብ ተብለው የሚጠሩ ሲሆን የአልቃይዳን የ10 ዓመታት እቅድ የያዙ ነበሩ። በሰነዶቹ ውስጥ ኦሳማ ፕሬዚዳንት ኦባማን የመግደል ህልም እንደነበረውና የአሜሪካ ባቡሮችን ለመገልበጥ አቅዶ እንደነበር ታውቋል። ወታደሮቹ በ38 ደቂቃ ውስጥ ሁሉንም ነገር አጠናቀው የተከሰከሰውን ሄሊኮፕተር ካፈነዱ በኋላ ወደ አፍጋኒስታን በረሩ። ፓኪስታን ሁኔታውን ስታውቅ ወታደሮችን የአገሪቱን ክልል ለቀው ወጥተው ነበር። የቢንላደን አስከሬን ወደ አፍጋኒስታን ተወስዶ የዲኤንኤ ምርመራ ከተደረገለት በኋላ ወዲያውኑ ወደ ሰሜን አረብ ባህር የሚጓዘው ዩኤስኤስ ካርል ቪንሰን መርከብ ላይ ተጫነ። አሜሪካ
መቃብሩ የሽብርተኞች መመለኪያ እንዳይሆን በመፍራት አስከሬኑን በባህር ውስጥ ለመቅበር ወሰነች። በአረብኛ ቋንቋ ጸሎት ተደርጎለት በክብደት የተሞላ ቦርሳ ውስጥ ተደርጎ ወደ ባህሩ ጥልቀት ተጣለ። ፕሬዚዳንት ኦባማ በዚያው ሌሊት ለዓለም ሕዝብ ቢንላደን ተገደለ የሚል ታሪካዊ ንግግር አደረጉ። በዚህም የኦሳማ ቢንላደን የሽብር ዘመን አበቃ። ሆኖም ግን የጣለው የጥላቻና የጦርነት ጠባሳ ዛሬም ድረስ በዓለም ላይ እየታየ ይገኛል።